ስለ ዓለም ሁሉንም ነገር አውቃለሁ ብሎ ያስባሉ? ድጋሚ ያስቡ። እንኳን ወደ ጸጥ ትራቭል በደህና መጡ። ዛሬ እጅግ ያልተጠበቁ ከመሆናቸው የተነሳ ተፈጥረው የተወሩ እስከሚመስሉ ድረስ እውነታዎች ያሏቸውን ሁለት ሀገራቶች እንመለከታለን። ፈጽሞ ሁሉም ሰው የሩቅ ዘመድ ከሆነባት ደሴት ጀምሮ የተሰበረ ቆሻሻን ወደ ውድ ጥበብ እስከሚቀይር ሀገር ድረስ እነዚህ ባህሎች አይምሮን በጣም ያስደምማሉ። በቀጥታ ወደ ጉዳያችን እንግባ። በመጀመሪያ ወደ ውቧና በረዳማ አይስላንድ እንጓዝ። አይስላንድ ወደ 390 ሺህ ገደማ ሕዝብ ያላት ትንሽ የደሴት ሀገር ናት። ሀገሪቷ ለብዙ ዘመናት ተገልላ በመኖሯ ምክንያት አብዛኞቹ የአሁኑ የአይስላንድ ተወላጆች በትክክል አንድ አይነት የቀድሞ አባቶችን ይጋራሉ። ይህ ማለት ሁለት ሰዎች ለፍቅር ቀጠሮ ሲገናኙ የሩቅ ወይም የቅርብ የአክስትና አጎት ልጆች የመሆናቸው እድል በጣም ከፍተኛ ነው። ሳያውቁ ከዘመዳቸው ጋር የፍቅር ቀጠሮ እንዳያደርጉ ለመከላከል የሶፍትዌር ባለሙያዎች አይስላንዲንጋ አፕ የተባለ ልዩ የሞባይል መተግበሪያ ፈጥረዋል። ሁለት ሰዎች ሲገናኙ ስልኮቻቸውን በቀላሉ ማነካካት ብቻ ነው የሚጠበቅባቸው። መተግበሪያው ሰፊውን የሀገሪቱን የትውልድ ሀረግ መረጃ ቋት በመፈለግ በጣም የቅርብ ዘመዶች ከሆኑ የማስጠንቀቂያ ደውል ያሰማል። የፍቅር ቀጠሮ የያዙት ሰው ዘመዶ መሆኑን ለማረጋገጥ ብቻ አፕ ሲያስፈልግ አስቡት። በቀጣይ አስደናቂ በሆነው የህይወት ፍልስፍናዋ ወደምትታወቀው ጃፓን እናመራለን። በአብዛኞቹ ቦታዎች የሸክላ ሳህን ወይም ጎድጓዳ ሳህን ሲሰበር በቀጥታ ወደ ቆሻሻ መጣያ ነው የሚጣለው። በጃፓን ባህል ግን ኪንትሱኪ የሚባል የ500 ዓመታት እድሜ ያስቆጠረ የጥበብ ዘዴ ይለማመዳሉ። ትርጉሙም የወርቅ ትስስር ማለት ነው። የጃፓን የእጅ ጥበብ ባለሙያዎች ስብራቶቹን ከመደበቅ ይልቅ እውነተኛ የወርቅ የብር ወይም የፕላቲኒየም ዱቄት በተቀላቀለበት ልዩ ማጣበቂያ የተሰበረውን ሸክላ ይጠግኑታል። ስብራቶቹን በጉልህ በማሳየት እቃው ከመሰበሩ በፊት ከነበረው ይልቅ ይበልጥ ውብና ውድ ይሆናል። ይህ የእኛ ጉድለቶች፣ ስህተቶች እና ጠባሳዎች መደበቅ ያለብን ነገሮች እንዳልሆኑ፣ ነገር ግን የራሳችን ልዩ ታሪክ ውብ አካላት መሆናችንን የሚያሳይ ጠንካራ ባህላዊ ማስታወሻ ነው። በአይስላንድ የዘመዳምነትን ሁኔታ ለመፈተሽ የሞባይል መተግበሪያን ከመጠቀም ጀምሮ በጃፓን የተሰበረ ቆሻሻን በወርቅና በብር እስከ ማስዋብ ድረስ ፕላኔታችን እኛን ማስገረሟን አታቆምም። ከነዚህ ያልተጠበቁ እውነታዎች መካከል የእርስዎን አእምሮ ይበልጥ የሳበው የትኛው ነው? ከታች ባለው አስተያየት መስጫ ይጻፉልኝ። ላይክ፣ ሰብስክራይብ ማድረግ እንዳይረሱ።